ሰላም ሰላም እንዴት ናችሁ? ውድ የኢትዮ ጨረታ ቻናል ተከታዮች በሙሉ እንደምን ሰነበታችሁ? እንደምን ናችሁ? በአዲስ የጨረታ መረጃ ይዤላችሁ መጥቻለሁኝ። እንደምታዩት ሶስት ተሽከርካሪዎች ለጨረታ ወጥተዋል በዜሮ መነሻ ዋጋ። እዚህ ጋር እንደምታዩት ሻንሲ ቁጥሩን ነው ስቀርጽላችሁ የነበረው። መኪናው ኪያ ሪዮ ይባላል። መኪኖቹ በጣም ፐርፌክት ኮንዲሽን፣ ማይላቸው ወይም ኪሎ ሜትራቸው በጣም ዝቅተኛ። ያኛው መኪና 57,000 ነው። የዚህኛውን በጣም ትንሽ ኪሎ ሜትር ነው ያለው። መኪኖቹ በድርጅት ነው የተያዙት። መኪኖቹ ፉሊ ሰርቪስ ተደርገው የተቀመጡ ናቸው። ከድርጅቱ የተሰጠን ሙሉ መረጃ አረጋግጠን ነው የምንነግራችሁ። ሞተር ዘይታቸውን ኤቭሪቲንግ ብታዩት ኤቭሪቲንግ ሰርቪስ ተደርገው ተቀምጠው ለአገልግሎት እየተጠበቁ የነበሩ ግን ድርጅቱ ለሽያጭ አቅርቧቸው ነው እንጂ መኪኖቹ በጣም ፐርፌክት በሚባል ኮንዲሽን ነው። ተጠቃሚ ከሆናችሁ በተለይ በፐርሰናል ዩዜጅ ለቤት መኪና እንደምታውቁ ኢትዮጵያ ላይ መኪና ኢምፖርት የለም፣ ከባድ ነው። በሰት መኪና የማስገባት አይቻልም። የነዳጅ መኪና ስትፈልጉ የነበራችሁ በጣም ቆንጆ አማራጭ ነው ኪያ ሪዮ። ያኛው ደግሞ ስፖርቴጅ ነው። ያኛው 57,000 ወር 58,000 ማይል ነው። ቪዲዮ ላይ ታዩታላችሁ። እዛ ላይ በጣም ፐርፌክት የሚባል ኮንዲሽን ላይ ናቸው። ጎማቸው አስተማማኝ ነው። የተወሰነ ጊዜ ይሰራላችኋል። ሰርቪስ ተደርገው የተቀመጡ ናቸው። ምንም አይነት ፎልት የሌለባቸው ፉሊ በቃ ከዱባይ የገባ መኪና በሚባል ኮንዲሽን ላይ የሚገኙ ናቸው። መኪኖቹ ውስጣቸው ይሄን ይመስላል። ምንም የተጎዳ ነገር የላቸውም። ይሄ ከላይ የምታየው ተደራቢ ነው፣ የፋብሪካ ልብስ አይደለም። መኪኖቹ እንደ የቤት መኪና ተጠብቀው የተያዙ መኪና ናቸው። ምንም አይነት ፎልት፣ ምንም አይነት ችግር የሌለባቸው መኪኖች ናቸው። የኋላው ትራንኩንም እንደምታዩት ቆንጆ ነው። ስኳርት ክሪክ ማንሻቸው፣ መፍቻ ኤቭሪቲንግ ያሟል ናቸው። በቃ ምንም ከቃላት በላይ መግለጹን ላቅታል። መኪኖቹን ይህን ያህል ዲስክራይብ ሳደርግላችሁ ቀጥታ ከፋብሪካ ኢምፖርት የተደረገ ከዱባይ የመጣ በሳርባጅ የገባ መኪና የሚመስል መኪና ነው። አቅም ያላችሁ ለቤት መኪና መጠቀም የምትፈልጉ ኦር ለሰውም ኢንፎርሜሽን መጠቀም የምትፈልጉ በጣም ፐርፌክት ኮንዲሽን ላይ የሚገኝ ነው። የሞተር ፓርቱን ደግሞ ላሳያችሁ። ሞተሩም እንዳልኳችሁ ነው። ሰርቪስ ተደርገው ስለተቀመጡ ምንም አይነት ፎልት እንደሌለባቸው ስነግራችሁ በታላቅ ደስታ ነው። ለምን ካላችሁ እንደዚህ ስላችሁ ራሱ እዚህ ጋር ራሱ ላይ ታብርቼ ነው ማሳያችሁ። በደንብ ቦታውን እንድታዩት ስለፈለኩኝ ነው። ኤቭሪቲንግ ፐርፌክት የሆነ ኮንዲሽን ላይ የሚገኝ መኪና መሆኑ እዚህ ጋር ሳልደርሳ ያልኳችሁ ምክንያት በቃ አይገኝም። በአንዳንዴ ነው በቃ እንደዚህ አይነት መኪና ቆንጆ መኪና። አሁን ለምሳሌ እንደዚህ አይነት መኪና ከፈለጋችሁ ኦቨሮል በቶዮታ ይሻላል። ከቶዮታ እና ኪያ አይገናኝም። ግን አሁን ባለበት በኢትዮጵያ ባለችበት የመኪና ኢምፖርትና ያለው ኢንፍሌሽን አንጻር በጣም የሚገርም መኪና ነው። ይህ መኪና ገዛች ማለት የሚገርም ዲል ያደረጋችሁ ማለት ነው። ለእናንተ ጠቀሚ ናችሁ። ስለዚህ ያው መኪና ብዙ ነገሩ የተሟላ ነው። ሰርቪስድ ነው። ምንም ይጎለው ነገር የለም። ወጪ የለባችሁም። በቃ ዊካንሳይ ወጪ የለባችሁም። ዳይሬክት ከድርጅቱ በቃ የሆነ አስመጣችሁ እንደተቀበለ በቃ ወጪ የሌለበት መኪና በሉት። የተወሰነ ሜንቴናንስ ይደረጋል። ይሄኛው ደግሞ ቀጣይኛው መኪና ደግሞ ስፖርቴጅ ያልኳችሁ መኪና ነው። ሙሉ ኤቭሪቲንግ ከኋላ እየከፋፈትን ኤቭሪቲንግ እናሳያችኋለን። በር ክፈቱልን ብለን ነው ያሳዩን። ኤቭሪቲንግ ቆላልፎ ስለሚቀመጡ እዛ ስቴሩ ከፍታችሁ አሳዩን ብላችሁ ጠይቋቸው። ኤቭሪቲንግ ኢዩት እስቲ በእናታችሁ። አሁን ይህ መኪና እንደው ለጨረታ የወጣ ይመስላል። ኖርማል ከገበያ የሚሸጥ መኪና ይመስለው ጋይስ። ሲሪየስሊ የምሬ ነው። ይሄ መኪና ባያመጣችሁ እኔ በጣም ደስ ይለኛል። በጣም ማለት ነው። በተለይ ይሄ ስፖርቴጁ እንዲህ ቢል ያስረዳችሁ በጣም ፐርፌክት የሚባል መኪና ነው። የኋላው ትራንኩን የሚዩት በቃ ምንም የሚጎሉ ነገር የለም። ስታንዳርድ ሆኖ የጠበቀ ኳሊቲ ፉል በቃ ምንም ይሄ በስላችሁ አሳጠባችሁ መንዳ ብቻ ነው። ምንም የሚያስፈልጋችሁ ነገር የለም። ባሳጠቡት ራሱ መኪና የሚመስል መኪና ነው። ሰው ማይሌጁን አሁን ታዩታላችሁ። ኪሎ ሜትሩ የኋላ ወንበር ይሄን ይመስላል። ምንም በቃ ምንም ኢረር የለባቸውም ነው የምላችሁ። ማየት የምትፈልጉ ሰዎች በ0942276040 ደውሉልን። መኪኖቹ ወደ ግሎባል ከአጎና ወርታች እንደወረዳችሁ አካባቢ ስትደርሱ መኪኖቹን ሄዳችሁ ቼክ ማድረግ ስትፈልጉ ደውሉልን። በ0942276040 መኪናውን ሄደን ኢንስፔክት እንድናደርግላችሁ የምትፈልጉ እኛም ኦልሬዲ ኢንስፔክት ስላደረግ ነው ይህን ያህል አስገቡ ይህን ያህል አስገቡ እንድናችሁ ወጪ እንድንሰራላችሁ የምትፈልጉ ሰዎች ደውሉልን። ዩካን ኮንታክት ሚ ኮንታክት አድርጎን ሄደን ወጪ እንሰራላችኋለን። መኪናው ይህን ያህል ታስገቧችሁ ታሸንፋላችሁ፣ ይህን ያህል አያዋጣም ብለን የምክር አገልግሎት ስለምንሰጥ በ0942276040 ደውሉልን። ሁልጊዜም ለእናንተ የምናገለግልበትን ሲስተም ያደርገናችሁ እንገኛለን። ስለዚህ መኪናው እንዳልኳችሁ ነው። በጣም ፐርፌክት ኮንዲሽን የሚገኘው ሶስት መኪና ናቸው። አንደኛው ዳዎ ነው። ስለዚህ እየሄዳችሁ ቼክ ማድረግ ትችላላችሁ። መኪኖቹን ፉል ኢንስፔክሽን እንድንሰራላችሁ የምትፈልጉ ሰዎች ያው ሞተር አስነስታችሁ
የሚቻልበትም ማይቻልበት። አሁን ለምሳሌ አንዳንድ ድርጅቶች ሞተር አስነስተው ቼክ ያስደርጋሉ፣ ሞተር አስነስተው ቼክ የሚያስደርጉ አሉ። ስለሚለያይ የሁሉም የሰዎች ድርጅት እየሄድን እናይላችኋለን። ሞተር ሳይነሳም ቼክ የምናደርግባቸው ነገሮች ስላሉ እነሱን ኢንስፔክት እናደርግላችኋለን። ደውሉ 0942 20 7640 ደውሉልን። እንደምታዩት መኪናው በጣም ፐርፌክት ኮንዲሽን የሚገኘው ኤቭሪቲንግ ቼክ አድርገነዋል። ምንም በቃ ፎልት አላገኘንበትም። አቅም ያላችሁ ሰዎች እየሄዳችሁ ቼክ አድርጉት። እኛም ኢንስፔክት እናደርጋችሁ ከፈለጋችሁ ኢንስፔክት እናደርግላችኋለን። በስልክ ቁጥራችን 0942 20 7640 ደውሉልን። ማንኛውም ጨርሳ ሲወጣ እየሄድን ቼክ እናደርግላችኋለን። እንድታሸነፉ እናግዛችኋለን። እንዳትከስሩም በጣም ዝቅተኛ ወጪ እንዳታስገቡ፣ ወጫችሁንም ምን ያህል የሚለውን እንሰራላችኋለን። እንድታሸንፉም እንዳትከስሩም ያለውን ሂሳብ እንሰራላችኋለን። ካለን ዳታ አንጻር ሪሰርች ሰርተን ሙሉ ነገር እናሰራላችኋለን። በቀጣይ ፓርት ደግሞ የቀሩን እንለቅላችኋለን። የመኪኖችን ሻንሲ ቁጥርም ወደፊትም ወደኋላ የሚያደርጋችሁ ቼክ አድርጉ። ለሁላችሁም መልካም እድል ላለሁኝ ለምትሳተፉ አመሰግናለሁ። ቴንኪዩ